ማለት አሁን የጉዳይ ያለው ሚዲያ ላይ እንደወጣ ያደረገኝ ከዚህ በፊት ያረከኝ ነገር ነው። ዛሬ አይደለም እኮ እኔ እና አንቺ እንደዚህ መሆን አንችልም ፈታል የምትለኝ ዛሬ አልነበረም። ያኔ ነበርኩ። የሆነ ነገሮችን ፈተህ ነው መጀመሪያ ያለብህ። ማንኛውም ሰው እኮ ያለፈ ህይወት ይኖረዋል። ያንን ህይወት ዘግቶ ነው ወደ ሌላ ላይፍ ሊገባ የሚችለው ማንኛውም ሰው። ዘግቻለሁኝ፣ ግን ስዘጋ አንቺ የተረዳሽበት መንገድ ሌላ ሊሆን ይችላል። እስኪ ወደ ኋላ መለስ ብለሽ ያቸው ዛሬ ማታ ቤት ስገቢ ያቸው ያወራናቸውን ነገሮች፣ ያልኩሽን ነገሮች በደንብ እስኪ አዳምጪው፣ ቮይሶቹን ያቸው፣ ሁሉንም ነገር ማለት ነው። ያኔ የሁሉም ጥያቄ መልስ ልታገኝ ይችላለች። ያኔ በጊዜው አእምሮሽ በብዙ ነገር ውጥረት ውስጥ ሆነሽ ደፍነሹ ከነበረ ማለት ነው በቃ ያኔ ያወራዎች ነገሮች ሊገባሽም ምንም እንትን ሊልሽ አይችልም። ዛሬ አይደለም ይሄንን ነገር እያወራ ያሉት። እስኪ ማታ ይሄንን ነገሮች አስቢያቸው፣ አንብቢያቸው፣ እያቸው፣ ሁሉንም ነገር እስኪ ወደኋላ መለስ በይ። ከዛ እስኪ ጥፋቱ ማጋር እንደሆነ ነገ ትፈርጃለሽ። እኔ ላይ ከሆነም እንደዛው፣ አንቺም ላይ ከሆነ እንደዛው ማለት ነው። ስለዚህ እኔ ዛሬ ላይ ምን እንደምልሽ አላውቅም። እኔ አንቺን ክፉ አልመኝም፣ ደስታሽን ነው ማየት የምፈልገው። ወደፊትም ደስተኛ ህይወት እንዲገጥምሽ ነው የምመኘው። ከኔ የተሻለ ሰው እንዲገጥምሽ ነው የምፈልገው። ገባሽ? ግን ደግሞ ዛሬ ላይ እንደዚህ ደብሮሽ እያለቅሽ በእኔ ምክንያት ነገር እየሆንሽ ሚዲያ ላይ ስትወጪ እኔ ውስጤ ያዝናል። ማለት አንተ እንደዛ ነው ብለህ የምታስብ ከሆነ ለእኔ የሚሰማኝ እንደዛ ነው። ወደ ኋላ መለስ ብለሽ ነገሮችን ለማየት ሞክር። እኔ ነገሮችን አያቸዋለሁ። እንደዛ አንተ የምታስብ ከሆነ ወደ ኋላ መለስ ብዬ ላየው እችላለሁ። ግን እኔ ጋር ያለው እውነት ትክክል ነው። ይሄ ማለት እኔ በቃ 100% ማወራት ነገር ነው። አንተ የምታውቀው ነገር ነው። መደበቅ ካልፈልግ። ሲቀጥል ደግሞ እኔ አንተ ላገኘ ነው የመጣሁት። ነገሮችን መፍታት ካለብኝም ከአንተ ጋር እንጂ የሚፈታው ከሩታ ጋር። ሩታም ማግኘት አልፈልግም። ይህን ነገር ማወቅ አለብኝ። መፍታትም ካለብኝ ድጋሚ መገናኘትና ማውራትም ካለብኝ ከአንተ ጋር ነው ነገሮችን መፍታት እንፈልገው። ሩታ ማግኘት አልፈልግም። ምንም ችግር የለውም እኮ እኔ ህይወት ላይ ሩታ ማለት አሁን እኔና ሩታ አንድ ነን። ገባሽ? ምንም ችግር የለውም። ብታገኘንም ብታወሪያትም እሷን ማለት ነው። ሰው ብዙ ጥያቄዎች አሏት፣ ልጠይቅሽ ትፈልጋለች። ያንን መልስ ደግሞ ከአንቺ ማግኘት ትፈልጋለች። ሩታ ማግኘት አልፈልግም። ለምን እንደምትሰማኝ አላገኛትም። እሱንም አስቢበት። ለማንኛውም አስቢበትና ነገሮችን እንዴት ማስኬድ እንዳለብን እናወራለን እና ውስጥሽ በምንም አይነት መንገድ እንዳይሰበር። ዛሬም ነገ የምልሽ ነገር ቢኖር በህይወታችን ሁሌም አዳዲስ ነገሮች መፈጠራቸው አይቀርም። ከራስሽ ጋር በደንብ አውሪና በድጋሚ የምንገናኝ ይሆናል። ዛሬ ግን ገና ከመምጣትሽ ውስጥሽንም ስታምሩ ከአይን ያውጣችሁ ቱቱቱቱቱ አብርሽና ነጻነት አብርሽ ሲያምሩ ስታምሩ እኮ ድንቡሽዬ ገላ። አሁን ሩታ ብትሆን ኖሮ በቃ ከአንቺ ጋር ያለውን ነገር ጨርሻለሁ፣ አሁን ከአንቺ ጋር ምንም አይነት ስሜት የለኝም፣ ሌላ ህይወት ጀምሬያለሁ ቢላት ማለት ነው በቃ ለቅሷን ይሄንን በርበሬዋን ይሄንን ፊክሷን ምኗን ተቀብታ እንግዲህ የመዳም ቅመሞች ላይ ያዙ ይልቀቁኝ ይታነቃለሁ ነበር የምትለው ሩታ ብትሆን ማለት ነው። ነጻነት ግን አያችኋት ኩሩ ቀብረር ብላ ምንም ሳትፈራ እኔ እናንተ ያወራነው እንደዚህ አይደለም፣ ንግግራችን እንደዚህ አይደለም፣ ከሩታ ጋር የጀመርከው ስራ ነው፣ አሁን ነው ወደ ሌላ የቀየርከው፣ ለምንድን ነው እኔ ጋር ያለውን ነገር ሳትፈታ ወደ ሌላ ህይወት የገባኸው? ሩታን ማግኘት አልፈልግም ብላለች ማለት ነው። ነጽዬ የኔ ቆንጆ የኔ ማር ማለት ነው። አንቺን ኤፍሬምን ለሚሰርቡ ለሚዘቀዝቁ ማለት ነው ምንም እንዳይሰማሽ፣ እኛ ከጎንሽ ነን የመዳም ቅመሞች ማለት ነው። እኛ ያንቺን እንባ ማየት አንፈልግም። የሴት ልጅን በደል ማየት አንፈልግም። ሴት ልጅ እንድትበደል አንፈልግም። ስለዚህ ነጽዬ የኔ ቆንጆ ማለት ነው ባልሽን በእጅሽ ለማድረግ ከፈለግሽ ማለት ነው ከሩታ የምትባል ርኩስ ሴትዮ ጋር መገናኘት የለብሽም። ሩታ ማለት መተታም፣ ጠንቋይ፣ ዛፍ ቅቤ ለቅላቂ ልጅ ናት ማለት ነው። ስለዚህ ከሩታ ጋር እንዲች ብለሽ እንዳትገናኝ እንዴ። እስቲ ሩታና ነጻነትና አስተያዩት። ሩታ እኮ የአፏ ስፋት በካሜራ ፍላሽ ነው የምታምረው እንጂ ማለት ነው በቃ ምኗም አያምረው። ነጻነት እኮ ስታምር ለግለግ ያለች። ስለዚህ ድንግልሽን ወስዶማ እንደዚሁ በዋዛ እንዳለቂው ድንግልሽን ወስዶ ልጅነትሽን ተጠቅሞብሽ ወጣትነትሽን ተጠቅሞ አገባሻለሁ ብሎ ሸውዶ ማለት ነው። እንደው እንዲች ብለሽ ማለት ነው ነጻነት እንደው እንዲች ብለሽ እንዳትሸወጅ። ከሩታ ጋር ተገናኘሽ ማለት ህይወትሽ አበቃለት። ሩታ መተታም ናት። የሆነ ነገር ነው የምትቀባሽ፣ የሆነ ነገር ነው የምታስነካሽ። የሆነ ግሬሻለሁ ዘምዘም አልነገረችኝም እንዳትይ ማለት ነው። እና አብርሽ ደግሞ ተርበተበት የልጅነት ፍቅር ትዝ አለ። አሁን ጉድህ ነው እንግዲህ ቤት ስገባ ደግሞ ያቺ ትነዘንዝሃለች። እንግዲህ ቻለው ምንም ማድረግ አይቻልም። እና ማለት ነው
የሴት ልጅ ግፍ ጥሩ አይደለም፣ የምር ጥሩ አይደለም። ሩታ ደግሞ ኤፍሬም ትላንትና ትሂዳ ስላለ ድንግጥ ብላ ይኸው ቀረች ማለት ነው፣ ሳትሄድ ማለት ነው። እና አብርሽዬ በጣም ደስ ይላል ከነፃነት ጋር በመምጣቱ። ወደ ድሮ ፍቅር ተመለስ። ያቺ ታርግዝም ምንም ትበል፣ ሲጀመር ልጁ ያንተ ይሁን የዳኒ ይሁን የማን ይሁን አልተረጋገጠም። ስለዚህ አንተ ማለት ነው ልጁ ሲወለድ ዲኤንኤ ታስመረምራለህ። ከዛ ልጁ ያንተ መሆኑን እርግጠኛ ከሆንክ በኋላ ትረዳታለህ። ከነፂ ጋር ነው መሆን ያለብክ። ጨርሻለሁ። ወዳችኋለሁ።